በዚህ ቪዲዮ ስለ አይሾስፒድ የግል ህይወት ታሪክ ልነግራችሁ መጥቻለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አይሾስፒድ ትክክለኛ ስሙ ዳረን ጄሰን ዋትኪንስ ጁኒየር ነው። በሁለት ወቅት በዓለም ላይ ካሉ በጣም ታዋቂ ተጽዕኖ ፈጣሪና ከፍተኛ ተከታይ ካላቸው የዩቲዩብ ላይቭ ስትሪመሮች እና የኢንተርኔት ዝነኞች አንዱ ነው። እጅግ በጣም ከፍተኛ በሆነ ኢነርጂ፣ አስቂኝ እና አንዳንዴም ቁጣና ጮት በሚያበዛበት የጨዋታ አቀራረብ ዘዴ ይታወቃል። ስለ አይሾስፒድ ዝርዝርና ረጅም የህይወት ታሪክ እንደሚከተለው ልነግራችሁ መጥቻለሁ። የልጅነት ህይወትና መጀመሪያ የተወለደው አይሾስፒድ የተወለደው እንደ አውሮፓውያን አቆጣጠር ጃንዋሪ 21 ቀን በ2005 ዓ.ም ጥር 13 ቀን በ1997 ዓ.ም አሜሪካ ኦሃዮ ግዛት ሲንሲናቲ ውስጥ ነው። የዩቲዩብ አጀማመሩ የዩቲዩብ ቻናል የከፈተው እንደ አውሮፓውያን አቆጣጠር በ2016 ገና የ11 ዓመት ልጅ እያለ ነበር። መጀመሪያ አልፎ አልፎ የቪዲዮ ጌሞችን ጌምፕሌይ ብቻ ጭኖ ነበር። የመጀመሪያ ዓመቱ ፈተና ከ2017 እስከ 2020 ባሉት ዓመታት እንደ ኤንቢ 2K እና ፎርትናይት ያሉ ጨዋታዎችን በቀጥታ ስርጭት ላይቭ ማሳየት ቢጀምርም በወቅቱ የሚያየው ሰው በጣም ጥቂት ነበር። በአማካኝ በአንድ ስርጭት 10 ሰው ብቻ ይከታተለው ነበር። የዝና ማማ ላይ መውጣቱ የስፒድ ህይወት ሙሉ ለሙሉ የተቀረጸው በ2001 ዓ.ም ነው። የቲክቶክ ሚና በስትሪም ወቅት የሚያሳያቸው እብድ የሚመስል ቁጡ፣ ጩኸት የበዛባቸውና አስቂኝ ምላሾች ኦቨር ዘ ቶፕ ሪያክሽን በቲክቶከሩ ላይ በሰፊው መሰራጨት ጀመረ። ቫይራል መሆንም ጀመረ። ፈጣን እድገቱ በሚያዝያ 2001 ላይ 100,000 ተከታይ የነበረው የዩቲዩብ አካውንቱ በሰኔ 2001 በሁለት ወር ብቻ 1 ሚሊዮን ድረስ ቶኪንግ ቢን የተባለ የሞባይል ጨዋታ እየተጫወተ የሰጣቸው ምላሾች ለታዋቂነት ትልቅ አስተዋጽኦ አድርጎለታል። የእግር ኳስ ፍቅርና የክርስቲያኖ ሮናልዶ አምላኪነት በ2012 እስከ 2023 ስፒድ እግር ኳስን ማዘውተር ከጀመረ በኋላ ይበልጥ ዓለም አቀፍ ዝናን አተረፈ። የሮናልዶ አክራሪነት ለክርስቲያኖ ሮናልዶ ያለው ጥልቅ እና እብደት የተሞላበት ፍቅር የይዘቱ ዋና አካል ሆነ። ሮናልዶን ለማግኘት ያደረጋቸው ተደጋጋሚ ሙከራዎች በሚሊዮን የሚቆጠሩ ሰዎችን ስቧል። በመጨረሻ ሰኔ 2023 ላይ ሮናልዶን በአካል አግኝቶት የቪዲዮና በኢንተርኔት ላይ ትልቅ መነጋገሪያ ሆኖ ነበር። የዓለም ዋንጫ ዘፈን በ2022 የኳታር የዓለም ዋንጫ ወቅት ወርልድ ካፕ የተሰኘ የሙዚቃ ቪዲዮ የለቀቀ ሲሆን ዘፈኑም በዓለም አቀፍ ደረጃ ከፍተኛ ተወዳጅነትን አግኝቶ ነበር። ዓለም አቀፍ ጉዞዎችና የኢራል ስትሪሞች በ2004 እስከ 2026 ስፒድ ከጌሚንግ ክፍል ወጥቶ ወደ ተለያዩ የዓለም ሀገራት በመጓዝ የቀጥታ ስርጭትን ኢራል ስትሪም ማድረግ ጀመረ። የዓለም ጉብኝት ወደ አውሮፓ፣ ኤዥያ እንደ ጃፓን እና ህንድ እና ወደ ተለያዩ የአፍሪካ ሀገራት በቅርብ ጊዜ ኬንያን ጨምሮ ተጉዟል። በሄደበት ሀገር ሁሉ በሺዎች የሚቆጠሩ ወጣቶች ሰልፍ ወጥተው ይከታተሉት ነበር። ባህልና አስተዋዋቂነት የሚሄድበት ሀገር ባህል፣ ምግብ፣ አለባበስ በቀጥታ ስርጭት ለዓለም በማሳየት እንደ ባህል አምባሳደር እየታየ ነበር። ተግዳሮቶችና እገዳዎች የስፒድ የስትሪም ስልት በጣም ቁጡና ያልተገደበ በመሆኑ ብዙ ጊዜ ለእገዳ ይዳርጉታል። ከትዊች ወደ መታገድ በመታወቁ የስትሪመሩን ፕላትፎርም ትዊች ላይ በሰጠው አወዛጋቢ አስተያየት ምክንያት ለ2 ዓመታት ያህል ታግዶ የነበረ ቢሆንም በ2023 እገዳው ተነስቶለታል። ቢሆንም ግን የባህሪው ይበልጥ ተወዳጅና በወጣቱም ዘንድ ተናፋቂ እንዲሆን አድርጎታል። የአሁን ደረጃና ሀብት ተከታዮቹ በአሁኑ ሰዓት በ2026 በዩቲዩብ ላይ ከ250 ሚሊዮን በላይ በሁሉም ቻናሎቹ ሲደመር ከ50 ሚሊዮን በላይ ተከታዮች አሉት። ሀብቱ ገና በወጣትነቱ ሚሊዮነር መሆን የቻለ ሲሆን አሁን ላይ ከዩቲዩብ ገቢ ከታዋቂ የንግድ ስያሜዎች ማስታወቂያ ለምሳሌ ፕሬም ሃይድሬሽን፣ ፓማ እና የሩምብል ስምምነቶች በሚሊዮኖች የሚቆጠር ዶላር ያገኛል። የቢዝነስ ሰው ሆኗል። በአጭሩ አይሾስፒድ ከቀላል የጌሚንግ ክፍል ተነስቶ በራሱ ላይ ጉልበት፣ ጥራት የዘመናችንን የኢንተርኔት ዓለም የለወጠ እና በዓለም ዙሪያ በሚሊዮን የሚቆጠር የጂንዚ ወጣቶች መማረክ የቻለ ታላቅ የኦንላይን ኮከብ ነው። በዚህ ቪዲዮ ስለ አይሾስፒድ የግል ህይወት ታሪክ ይዤላችሁ የመጣሁት ይሄን ነበር። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ።